አትደንግጡ ከታህሳስ 3 እስከ 5 ድረስ ለሶስት ተከታታይ ቀናት በወላይታ ሶዶ ከተማ ሁለገብ ስቴዲየም ታላቅ የሆነ መንፈሳዊ ክሩሴድ ተዘጋጅቷል። ፕሮግራሙ የተዘጋጀው በክራይስት አርሚ ኢንተርናሽናል ቤተክርስቲያንና ክራይስት አርሚ ቲቪ ኢትዮጵያ ጋር በመተባበር ነው። በዚህ ከታህሳስ 3 እስከ 5 ድረስ በወላይታ ሶዶ ከተማ ሁለገብ ስቴዲየም በተዘጋጀው መንፈሳዊ ክሩሴድ በዕለቱ በስፍራው ተገኝታችሁ የእግዚአብሔርን ጸጋ እንድትካፈሉ በኢትዮጵያ በተለያዩ ክፍለ ሀገሮች የምትገኙ ቅዱሳን በሙሉ ተጋብዛችኋል። ከታህሳስ 3 እስከ 5 አርብ፣ ቅዳሜና እሁድ በዋናነት የእግዚአብሔር ወንጌል የሚሰበክ ሲሆን ለታመሙት ይጸለያል። በአጋንንታዊ እስራት ለታሰሩት ሁሉ መፈታትና ነፃ መውጣት ይሆናል። እግዚአብሔር ቀብቶ ያስነሳቸው ታላላቅ ዘማሪያን በዕለቱ በዛ አደባባይ ጌታ ኢየሱስ ክርስቶስን በዝማሬ ከፍ ከፍ ያደርጋል። በደቡብና በሰሜን በምስራቅና በምዕራብ የምትገኙ የእግዚአብሔር ቤተሰቦች በእነዚህ 3 ተከታታይ ቀናት እጅግ በጣም ውብና ቆንጆ በሆነች 7 መግቢያ ባላት በወላይታ ሶዶ ስቴዲየም ላይ በሚደረገው መንፈሳዊ ኮንፈረንስ እንዳትቀሩ ሁላችሁም ተጋብዛችኋል። በእርግጠኝነት ሲናገር ከታህሳስ 3 እስከ 5 ድረስ ወላይታ ሶዶ ከተማ ስቴዲየም በቅዱሳን ይጨናነቃል። በተጨማሪም ወንጌልን ለሕይወት ስፖርትን ለጤንነት የተሰኘ ልዩ መርሃ ግብር ከ3ቱ ቀናቶች በአንዱ ለሰዓታት በወላይታ ሶዶ በዋናው አደባባይ ይደረጋል። በዚህ ውስጥ የተለያዩ አክቲቪቲዎች ይኖራሉ። አንድ አይነት ዩኒፎርም ለብሰን ጸሎት ይኖራል፣ ስፖርታዊ እንቅስቃሴ ይኖራል። የጌታ ወዳጅ የሆናችሁ በሙሉ ይህንን መልእክት እንደገና በራሳችሁ ሚዲያ ላይ ማስታወቂያ በመስራት ይህንን ክሩሴድ አስተዋውቁ፣ ለቤተሰቦቻችሁና ለጓደኞቻችሁ አድርሱ። ታህሳስ 3 እስከ 5 በወላይታ ሶዶ ሁለገብ ስቴዲየም እንገናኝ። ሰላማችሁ ይብዛ። ሻሎም